ወይ ፈርምልሻለሁ ወይ አብረን ወደ ህግ አካል ሄደን መሆን ያለበት ነገር ይሆናል። እስከ ነገ ድረስ ታገሽ። ይሄ ከኔ መውጣት አለበት፣ እኔ ጋር መቀመጥ የለበትም። ምክንያቱም ህግን ያዘዘው እኔ ህግን ያዘዘው። ምክንያቱም ነገ ባይስማማ ድጋሚ ማፋፋል ስለቸው ገባህ? ምንም ይፈጠር አይደለም። እኔ እና ወንጀለኛ አይደለሁኝም እኮ አይደል? ምንም ችግር የለውም። እኔ ወንጀል አልሰራም ወይ ሰራ። ይሄ ህግን ያዘዘው፣ እኔ ጋር መቀመጥ አይችልም። እናንተ ቁጭ ብላችሁ መፍታት የምትችሉት ለምን ህግ ጋር ታደርሱታላችሁ? ችግር የለውም ብሩክ። እኔ አይደለሁም አይውልክ። እኔ ህግ እስካዘዘ ድረስ እኔ ጋር መቀመጥ የለበትም። አድርሽ እስከተባልኩ ድረስ ግዴታዬ ነው፣ ማድረስ አለብኝ። ኤፋ የሚፈርም ልጅ አይደለም። ብዙ ነገር ያሳለፋችሁ ሰዎች ናቸው። ስለዚህ ባትጫነው መልካም። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁኝ። ትናንትና እንግዲህ ከማርክ ጋር አብርሽን ለማናገር ሞክሬ ነበር። አይታችኋል ያለውን ሁኔታ እና ነገሮችን ሊቀበለኝ አልቻለም። ስለዚህ አይታችኋል፣ ያው ያጻፍኩትንም ወረቀት ቀዶት ነው የሄደው እና እኔ ደግሞ በዚህ አቋሚ ስለጸናሁኝ በዚህ ሀሳቤ ምንም መቀይረው ሀሳብ ስለሌለ ዛሬ እንግዲህ እቤት ድረስ መጥቼ ማለት ነው። ግን አሁንም ድረስ እየገፋበት ነው ያለው። ስለዚህ ይሄ ነገር ደግሞ አሁን እኮ ያለፈው ነገር አልፏል። ስላለፈው ነገር ምንም እኛ መፍትሄ አይሆንም። አሁን ዛሬና በሱ አስፈራርተሽኝ እንድፈርምልሽ ነው የመጣሽው? አይ ለማስፈራራት ምናምን አይደለም እኮ እኔ ከጎን እንዲሁም ብቻ ነው የመጣሁት። በነገር ላይ ይኸውልህ እኔ ማንንም እጅ አልፈልግም። በራሴ ህይወት ውስጥ ስወስን የማንንም እጅ አልፈልግም። ሲቀጥል ደግሞ እሱ ምን አግብቶት ነው እዚህ ውስጥ ገብቶ አንተን ሊያስፈራራ ምናምን የሚችለው? ጀስት ከጎን እንዲሆን ብቻ ነው የመጣሁት። አብሮኝ የመጣው አለመምጣትም ይችላል። ገባ? ይሄንን ሀሳብ በቃ ጀስት አብረን እንድንሆን ብዬ እንጂ ከፈለክ መውጣትም ይችላል። የፈለግነውን ነገር እናወራ እንችላለን። ትናንትና ማውራት ያለብንን ነገር አወራን፣ ተነጋገርን፣ ጨርሰናል። ዛሬ ምን ልትሰሪ መጣሽ? በጣም ጥሩ። እንግዲህ እዚህ የምቆይበት ትንሽ ጊዜ ነው ያለኝ። አትሊስት ወይ አንድ ሳምንት ብቆይ ነው፣ ሳምንትም ላይ ሞላ ይችላል። ስለዚህ ነገሮችን ጨርሼ ወይም አገባድጄ መሄድ ስለምፈልግ በድጋሚ እንትኑን አጽፌ ነው የመጣሁት፣ የፍቹን ወረቀት። አይ ካልክ ደግሞ ወደ ህግ እንድንሄድ የመጥሪያም ወረቀት ይዤ ልመጥቻለሁ። ከሁለት አንዱ እንግዲህ ምርጫ አንተ ይሆናል። እሺ ካልከኝ እዚሁ ትፈርምልኛለህ። አይ ካልከኝ ደግሞ ወደ ህግ አብረን እንሄዳለን ማለት ነው። አይ ምን አለ መሰለህ ይሄንን ነገር በደንብ ይኸውና ማለት ሳታነበው ምናምን እንደፈረም ማለት መቀበል እኮ አለ ማለት ነው። አንተና ከሷ ጋር ጨርሰናል። ምንም ማውራት ምንም እኮ ይኸውልህ ምናልባት ነገሩን ክርክር እንድታረግብኝ አልፈልግም እኮ። ክርክር አይደለም ትናንት ሰላም እናወራ ነው እኮ ምናልባት እዚህ ውስጥ ስለ ንብረት ምናምን ነገር የሚመለከት ነገር ያለ ከመሰለ ምንም ነገር የለውም። ይኸውልህ ቆይ አንብበህ ፈርም። ይችን አንብባት። ይሄ የፍቺው ወረቀት ነው። ይሄ ደግሞ መጥሪያ ነው። ሁለቱንም ማየት ትችላለህ። ስለዚህ ሁለቱንም አይተህ መቀበል ትችላለህ። አይ ካልክ ወደ ህግ መሄድ እንችላለን። በቃ ነገሮች እኔ በቅተውኛል። ገብቶሃል ኤፋ? ብዙ ነገሮችን ላትረዳኝ ትችላለህ። ቢኮዝ ከጠገቤ ስላልነበርክ ነገሮችን የምታየው ከሩቁ ስለሆነ ነገሮችን አንደርስታንድ ላታደርገኝ ትችላለህ። ሀ ተብሎ ተጀምሮ እስከሚያልቅ እኔ በቃ በሚደብር ሙድ ውስጥ ነው ያሳለፍኩት። ገባ? በሚደብር ሙድ ውስጥ ስልህ በእንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ሀስሎችን ማሳለፍ አይገባኝም። ኦልሬዲ ጨረስኩት ጊዜ ተጀምሮ እስከሚያልቅ ድረስ። ገባ? ከመጀመሪያው ወር እስከ መጨረሻው ወሬ ይኸው አሁን ፋሚሊ ጋር የምሄደው ስለዚህ በሰላም ነው የሚሄደው። በእንደዚህ አይነት መልኩ ይሄንን ታይም ካሳለፍኩኝ ነገ ሰላም ይሆናል ብሎ ማሰብ ይሄ ሞኝነት ነው። ገባ? በእንደዚህ አይነት ሁኔታ ውስጥ ሰላም ለማውረድ በብዙ መንገድ ጥረን ሞክረን ካልተሳካ በቃ ዘላለም የሚሳካ ታሪክ አይደለም። ይሄ ማብቃትና ማብቃት ነው ያለበት። ሜቢ አንተ ነገ ልትጎጂ ወይም ልትሰበር ይችላልሽ። በእንደዚህ አይነት ሁኔታ ውስጥ ሆኜ ያልተሰበርኩኝ ነገ መቼም ልሰበር አልችልም። ገባ? ስለዚህ
በብዙ መንገድ ታስብል ይችላል። ትክክል የሆነ ውሳኔ ስለሆነ ነው። ቤተሰቦችሽ ጋር መሄድ ካለብሽም ትሄጃለሽ። ግን እሱ ፈርሞ ከእሱ ጋር ተለያይተሽ እሱ መጥሪያ ሰተሽ ምናምን አለ ቤተሰቦችሽ ጋር መሄድ ያለብሽ ጀመር ኤፍሬም ይሄን ነገር ስላለበት እኮ ነው። እና ደግሞ አንተ ዛሬ ነው እንዴ የምታየው? ትላንትና እኮ እኔ ከሄርሜላ ጋር ያለው ነገር ጥሩ አይደለም፣ እናስቁማቸው፣ ሁለቱም ትዳራቸው ውስጥ ይግቡ ይመለሱ እያልኩ ስንቴ ተናግሬያለሁ። ብዙ ጊዜ ተናግሬያለሁ እኮ። ግን ያውላ ነገር ስናገር አንድ ሰው ጓደኞቹም ጨምሮ አንድ ሰው መጥቶ ዛሬ አብርሃም ከሄርሜላ ጋር ያለህ ነገር ልክ አይደለም በቃ አቁም ያለው አንድ ሰው የለም። ግን ዛሬ ይህን ውሳኔ ስትወስን ሁላችሁም እያመጣችሁ ልክ አይደለም ምናምን አበሏት። በቃ አቡሻ አሁን አንተ ትዳሩ መፈታቱ ልክ ነው እያልክ ነው? አዎ ይኸውልህ ለነገሮች ገደብ አላቸው ብሩኬ፣ በጣም ብዙ ገደብ አላቸው። እናንተም እንደዚህ አይነት ነገር ሲያደርግ በርታ ከማለት ውጪ አንድም ልታስቆማችሁት የሞከራችሁት ነገር የለም። ትላንትና ደግሞ እንዴ ይኸውልህ ተወስንቶ ትላንትና ደግሞ ብዙ ነገር ልታወሩ ሞክራችኋል። እኔ ብዙ ወንድሜን ለመውቀስ ሞክራችኋል። ገባ እናንተ ነገሮችን በቃ በብዙ መንገድ ሞክራችሁ አልተሳካላችሁም። አይ ነው ነገር ግን እሱ መቶ ሊሳካለት ሲል ወደ ውጭ ሀገር ይዛችሁ ትሄዳችኋል። ስለዚህ ሜቢ እናንተ ስላልተሳካላችሁ በንዴትም እሱ ልትናገሩት አይገባም። በቃ አልቻላችሁም ነው። ካልቻላችሁ ካልሆነ አልሆነም ነው እንዴ። ለምን እናንተ ያጠፋችሁትን ጥፋት ሰው ላይ ለመቀሰር ትሞክራላችሁ? ይሄ ትክክል ነገር አይደለም። ስለዚህ እኔ አሁን የመጣሁት እኔ አንድ ሁለት ለመባባል ለክርክር አይደለም። እኔ በቃ ፈርሞልኝ በሰላም ህይወቴን እንድቀጥልና እሱም የፈለገውን ነገር እንዲያደርግ ነው። ቤተሰቦችሽ ጋር ካለብሽ ቤተሰቦችሽ ጋር ሂጂ። ይሄማ ሄድማ ሄዳለሁ እኮ ነገር ግን ፈርሞልኝ ብሄድ ነው ለኔ ጥሩ የሚሆነው። ገባ እንደዚህ አይነት ትዳር ሲጀመር በጣም ተረጋግቼ ቆየም ዘገየም ማለት ፈጠን አሁን ወሰን ነው እንጂ እኛ ቀጥሎም የሆነ ሰዓት ላይ ማብቃቱ አይቀርም። ምክንያቱም እሱ ፈጣሪ ነው የሚያውቀው። ትክክል ነው። ያጋችን የሚያውቀው ፈጣሪ ነው። ምን አለ መሰለህ ኤፋ የምትወስነው ራስህ ነው። እንዴት ነው ትዳር ውስጥ ያለ ሰው ምን አለ መሰለህ ኤፋ ዛሬ ላይ አሁን ኦኬ እሺ ብዬ ነገሮችን አልፈርምም አለኝ አይደል? ሄድኩኝ የሆነ ታይም ሰላም ተፈጠረ። ከዛ ደግሞ ድጋሚ ሌላ ነገር እንደማይፈጠር በምን እርግጠኛ ነኝ? ይሄ ነገር እየተደጋገመ ያለ ነገር ነው። አንተ ስላወራው አይደለም፣ በጣም ትልልቅ ሰዎች መካከል ቁጭ ብለን ያወራን ሰዎች ነን እኛ። ገባ ይፋ? ስለዚህ ነገ ድጋሚ ይሄን ነገር እንደማይፈጠር ከኔ ጋር በጣላ ቁጥር እኮ ሮጦ የሚሄደው ሌላ ሰው ጋር ነው። ሌላ ሴት ነው ይዞ ጎትቶ ሊመጣው። ስለዚህ ለምንድን ነው እኔ እንደዚህ የምሆነው? እኔ ክብር የለኝም እንዴ? እኔ ትዳሬን ስላከበርኩኝ እኔ ቤት ስላልኩኝ ነው አይደለም። ስለዚህ እኔ እንደዚህ አይነት ነገር ስላደረኩኝ እኔ የሚገባኝ ከሆነ እሱ እንደፈለገ እንዲሆን እኔም የራሴን ህይወት እንድኖር ይፈርምልኝ። አለቀ። ብዙ ነገር ያሳለፋችሁ ሰዎች ናችሁ ከብሻ ሁለታችሁም እና ግን እንዳሳለፍን አይደለም ጓደኞቹ። እሱም የሚያስበው እንደዛ አይደለም የሚያስበው። ይፋ በጣም ይቅርታ እየተሟገትኩ ስላለሁኝ በጣም ይቅርታ። ምክንያቱም እኔ ከልቤ ገባ። ስለዚህ አሁን እኔ ክርክሩን ለምን እናበዛዋለን? ለምን እናበዛዋለን? መጨረሻው ነገር ስለልሽ ሩታዬ አንድ ነገር ሲልኝ ይምጥሻል። መረጋጋት ትፈልጊያለሽ፣ ብዙ ነገር ትፈልጊያለሽ፣ ፋሚሊሽ ለማየት ትፈልጊያለሽ። በማንኛውም ነገር እኛ ከጎንሽ ነን። ግን ፍቺ የሚባለው ነገር ደግሞ አያስፈልግም። እኔ ፋሚሊም ጋር ሄድኩኝም አልሄድኩኝም እኔ ከመረጋጋት ወደ ኋላ አላልኩም። በጣም ተረጋግቼ እንደዚህ አይነት ሰው ውስጥ የገባሁት በጣም ተረጋግቼ። በነገር ላይ ሰው አያስፈልግም። አንተ ለራስህ ለማሰብ ወይም ደግሞ ታይም ለመውሰድ ብቻህን ነው መሆን ያለብህ እንጂ ሰው ምናምን ይሄ የሰው ከበባ አያስፈልግም። ምክንያቱም ሁሉም የራሱን ሀሳብ እየመጣ ነው የሚመግብህ፣ ኢንፍሉዌንስ የሚያደርግብህ። አንተ ግን ከራስህ ጋር ሆነ የራስህን ታይም ወስደህ ስታስብ በጣም ትክክለኛ ወደሆነ ውሳኔ ነው የምትደርሰው። ስለዚህ እኔ ከራሴ ጋር ጊዜ ወስጄ በጣም ረጅም ጊዜ እኮ ብቻዬን ሆኜ በጣም ብዙ ያሳለፍኳቸው ነገሮች አሉ። ስለዚህ ያ ነገር ነው እኔን ወደ እንደዚህ አይነት ውሳኔ እንድገባ ያደረገኝ እንጂ የማንም ወሬ የማንም ሆይሆይታ ወይም እገዛ አይደለም። የራሴ ውሳኔ ነው፣ የራሴ ፍላጎት ነው። ስለዚህ አሁን እቺ ወረቀት ላይ ብቻ ፈርምልኝና ልሂድ፣ አንከራከር። በቃ በሰላም እንዲፈታ ከሆነ ነገሩ ነገር ያደረጉት እዚች ጋር በዚህ ደቂቃ ብቻ በመፈራረብ ሊለያዩ። ይሄ ደቂቃ ብቻ እኮ አይደለም፣ ይሄ ወር ሙሉ የጸብ ነው። ምንም ሰላም ሆኖ አያውቁም። በቃ ሰላም ይመጣል፣ አንድ ቀን ሰላም ይመጣል። እንደዚህ አይነት ሁኔታ ውስጥ ሆና ደግሞ ሰላም ያልመጣ ሌላ ሁኔታ ውስጥ ሆና ጨራሽ ነገ ለሚፈጠረው ጥያቄ መልስ ታገኛለህ። ልጁ ተወልዶ ለሚጠይቅ ጥያቄ መልስ አለ። በደንብ አለ። እንደዚህ በችኮላ የተወሰነ ውሳኔ ነው። ኧረ በደንብ አለ። እንዴ ምን ችግር አለው? አባትነቱን ይክዳል እንዴ? ስለዚህ አባቴ ነው፣ ይኸው ይመጣል፣ ያገኘዋል። የልጅ ጨዋታ ተጫወተ። ይኸውልህ ስማኝማ፣ ምን አለ መሰለክ እኔና እሱ እንጂ የተለያየ ነው። ጭራሽ ልጁንም አያገኝም እኔንም አያገኝም። ወይም ደግሞ ምንም ነገሮችን ከት ማድረግ አይደለም፣ ግዴታው ነው፣ ግዴታዬ ነው።
ሰማኸኝ? ግዴታዬ ነው፣ ግዴታው ነው። ወድጄ ወይም ፈልጌው አይደለም፣ ግዴታዬ ስለሆነ ግዴታው ስለሆነ ያደርጋታል። ሁሉንም ነገር አደርጋለሁ፣ ያደርጋል። በቃ ስለዚህ ለዚህ አይነት ጥያቄ ደግሞ ምንም መልስ የሚጠፋ ነገር አይደለም። የተጣሉበት ነገር ታዲያ ነገሩ የተለያዩበት መንገድ ነው። ይፋ ብዙ ጊዜ አስቤበት ነው፣ እውነት ከምሬ ነው የምልህ። እኔ እንደዚህ በጣም ከራሴ ጋር በጣም ተከራክሬ የወሰንኩት ውሳኔ የለም በህይወቴ። በጣም ከራሴ ጋር እንደዚህ አይነት ሁኔታ ውስጥ ሆኜ ብቻዬን ሆኜ ያሰብኩበት ጊዜ የትም የለም። ለየትኛውም ሁኔታ እንደዚህ ተጨነቄ አላውቅም። በጣም ነው ያሰብኩበት እኮ እናንተ ናችኋ። እኔ ደግሞ ትክክል ነኝ። ድጋሚ ያስቢበት ሩታ። ጊዜው አይሄድም እኮ ለመፋታት እኮ ቀላል ነገር ነው፣ ብዙ አይደለም። ግን አስቡበት። ከዚህ በላይ እሷንም ማስጨነቅ አልፈልግም። ያለችበትም ሁኔታ ጥሩ አይደለም። ስለዚህ አሁን መጨቃጨቁ ምናምን መፍትሄ አይሆንም። ይፈርምልን እንሂድ። አቡሻ መፈረሙ ነው እኮ በቃ ይፈርም። አንብባችሁ ፈርሙ። ሀሳብ አይደለም፣ ችግር የለውም እኮ ያው ምንም መከራከር አያስፈልግም። ፈርምስ በጣም ጥሩ። እስከ ነገር ድረስ ጊዜ ውጪ ላስብበትና መፈረም ካለብኝ እፈርምልሻለሁ፣ ከሌለብኝም ለምንድን ነው ፈርመው አንተ? በጣም ጥሩ። ስለዚህ አሁን ማለት ነው ከኔ ይኸውልህ እንትን የግድ መስጠት አለብኝ። ህግ ነው ያዘዘኝ። ስለዚህ ይሄንንም ያዘውና ወደ ህግ መሄድ ካለብን እንሄዳለን። ፈርመህልኝም ነገ መገናኘት ካለብን እንገናኛለን። አመሰግናለሁ በጣም ከነገራውን መከራከር ምን ነገር ያስፈልጋል? በቃ ጥሩ። እስከ ነገ ድረስ ይታገሱኝ፣ ላስብበት ከራሴ ጋር። ከዛ የወሰንኩትን ውሳኔ ወይ ፈርምልሻለሁ ወይ አብረን ወደ ህግ አካል ሄደን መሆን ያለበት ነገር ይሆናል። እስከ ነገ ድረስ ታገሽ። ይሄ ከኔ መውጣት አለበት፣ እኔ ጋር መቀመጥ የለበትም። ምክንያቱም ህግን ያዘዘው እኔ ህግን ያዘዘው። ምክንያቱም ነገ ባይስማማ ድጋሚ ማፋፋል ስለቸው ገባህ? ምንም ይፈጠር አይደለም። እኔ እና ወንጀለኛ አይደለሁኝም እኮ አይደል? ምንም ችግር የለውም። እኔ ወንጀል አልሰራም ወይ ሰራ። ይሄ ህግን ያዘዘው፣ እኔ ጋር መቀመጥ አይችልም። እናንተ ቁጭ ብላችሁ መፍታት የምትችሉት ለምን ህግ ጋር ታደርሱታላችሁ? ችግር የለውም ብሩክ። እኔ አይደለሁም ያውልክ። እኔ ህግ እስካዘዘ ድረስ እኔ ጋር መቀመጥ የለበትም። አድርሽ እስከተባልኩ ድረስ ግዴታዬ ነው፣ ማድረስ አለብኝ እኮ። አስቦበትም ቢሆን ችግር የለውም። እስከ ነገ ነው አይደለ? ኖርማል ነው። ነገ ነው መቅረብ ያለባችሁ ተብለናል። ስለዚህ እሱም እስከ ነገ ድረስ እንትን ይበለና ያስብበትና ነገ ተያይዘን መሄድ ካለብን እንሄዳለን። ከፈረመልኝ ደግሞ ሄጄ ክሴን አነሳለሁ ማለት ነው። በሰላም ያሳለፋችሁበት ፍቅራችሁ እንደ ቀልድ ፖሊስ ጣቢያ ሄዳችሁ የሆነ አይነት ቤት ሄዳችሁ ስትፋቱ ግን ህሊናሽ ራሱ ደስ ይላል። ሩታ ምንም ማድረግ አልችልም። ይፋ ህሊናዬ ደስ እንዲለው ብዬ ጉዳቴን አክሰፕት ማድረግ ደግሞ አልፈልግም። እኔ ደግሞ አውቃለሁ ስንት ነገር እንዳሳለፋችሁ። ከብዙ ግጭት ዛሬ አዲስ አይደለም። ብዙ ነገር አብራችሁ ያሳለፋችሁ ሰዎች ናችሁ። ብዙ ነገር ነው ያሳለፋችሁት። ዛሬ ላይ እንደዚህ የእንትን ጥሪ የሚሰጠው ልጅ አይደለም እኮ። እሺ ትላንትና ጥሩ ነገር አሳልፈናል ብዬ ዛሬ ለህሊናዬ ምን ይለኛል ብዬ ነገ በጉዳት ውስጥ መቀጠል አለብኝ?